ሰላም እንዴት ናችሁ? ዛሬ ቪዲዮአችን ላይ ወይም ፎቶአችን ላይ እንዴት አድርገን የፎን ወይም የስልክ ፍሬም እንደምናስገባ እናያለን። በጣም በቀላሉ ነው የምናየው። አሁንም እንደተለመደው ሌላ ጊዜ እንደምንሰራው ካፕከት በመጠቀም ነው የምንሰራው። ካፕ ስቶር ወይም ከፕላይ ስቶር ካፕከት አፕሊኬሽን ዳውንሎድ እናደርጋለን፣ እንከፍታለን። ከከፈትን በኋላ እዚህ ጋር ኒው ፕሮጀክት የምትለዋን እነካለን። ኒው ፕሮጀክት ከዛ እኔ ለምሳሌ ይሄንን ፎቶ ነው በፍሬም ውስጥ እንዲገባልኝ የፈለኩ ሴሌክት አደርጋለሁ። ከዛ አድለዋለሁ። አድ ስለው እንደዚህ መጣልኝ። ስለዚህ አሁን ይሄ ስዕል ወይም ይሄ ፎቶ በስልክ ፍሬም ውስጥ እንዲሆንልኝ ነው የፈለኩ ማለት ነው። ስለዚህ እዚህ ጋር ስቲከር የምትል ነገር እንፈልጋለን። ስቲከር እዚህ ጋር ስቲከር የምትላለች እሷን እንነካለን። እሷን ከነካን በኋላ እንደዚህ ወደ ታች እየሄድን ሰርች ማድረግ እንችላለን። አለዛ ደግሞ እዚህ ጋር ፎን ፍሬም ብለን እንጽፋለን። ፎን ፍሬም ብለን ሰርች ስናደርግ እንደዚህ የተለያዩ ፍሬሞች ይመጡልናል፣ የስልክ ፍሬሞች ይመጡልናል ማለት ነው። ስለዚህ መምረጥ እንችላለን የፈለግነውን ማለት ነው። እኔ ለምሳሌ ይሄንን መረጥኩ። ይሄን መርጬ ከለዋለሁ። ከዛ በኋላ ምንድነው ማድረግ ያለብን? እንደዚህ አድርገን በሁለት ጣታችን እናሰፋዋለን ማለት ነው። ዙም እናደርገዋለን። ይሄ ፎቶውን ደግሞ ስልክ ውስጥ እንዲገባልን እንቀንሳለን ሳይዙን ማለት ነው። እንደዚህ ያደረግን በፍሬሙ ልክ እንዲሆንልን አድርገን ይሄ ፎቶውን ደግሞ በፍሬሙ ልክ እንዲሆንልን እናደርገዋለን ማለት ነው። ሳይዙን እንደዚህ እንትን እያለ እንደዚህ እናደርግና ባክግራውንዱን ደግሞ እንቀይረዋለን። ከዚህ ባክግራውንድ የሚለውን ከፈለግን እንደዚህ ማድረግ እንችላለን። ካል ደግሞ ምን እናደርጋለን? ብለር እናደርጋለን። የራሱ ፎቶ ሆኖ ብለር እንዲሆንልን እዚህ በፈለግነው እንደዚህ አድርገን ብለር ማድረግ እንችላለን ማለት ነው። እንደዚህ አድርገን ፎቶአችንን ወይም ቪዲዮአችንን በስልክ ፍሬም ማስገባት እንችላለን ማለት ነው። እንደዚህ አድርገን ጨርሰን ኤክስፖርት ማድረግ እንችላለን ማለት ነው። ስለዚህ በፈለግነው አይነት ፍሬም አድርገን የምንፈልገውን ቪዲዮ ወይም የምንፈልገውን ፎቶ መስራት እንችላለን ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እያደረጋችሁ ቻናሉን ሰብስክራይብ አድርጉ። ስለተከታተላችሁ በጣም ነው የማመሰግነው። ቻው።